ፊልሙ የሚጀምረው ፓኪስታን ውስጥ እስር ቤት ውስጥ ነው። ሳሚያ የተባለች ጎበዝ ጠበቃ ወደ እስር ቤቱ እየሄደችን ያለችው ይህንን ኬስ ከመውሰዷ በፊት በጣም ብዙ ሰዎች አስፈራርተዋታል። እሷ ግን የሰዎችን ወሬ ሰምታ ተስፋ መቁረጥ አልፈለገችም። ይሄ እስረኛ እዚህ እስር ቤት ውስጥ ለ22 ዓመት ቆይተዋል። እስር ቤት ውስጥ ከገባ ቀን ጀምሮ ከአንድም እስረኛ ጋር አውርቶ ድምፁ ተሰምቶ አያውቅም። የእስር ቤቱም ጠባቂ ወደዚህ እስረኛ ይዟት እየመጣ ተስፋ ቁረጪ፣ ይሄ እስረኛ ለ22 ዓመት አንድ ቀንም እኮ አውርቶ አያውቅም፣ አንቺም የሌሎቹ ጣፋንታ ነው የሚገጥምሽ አላት። እስረኛው የ30ዎቹ መጨረሻና የ40ዎቹ መጀመሪያ ዕድሜ ውስጥ ያለ ሰው ይመስላል። አሮጌ ፎጣ ለብሶ ጸጥ ብሎ ድንጋይ ላይ እንደተቀመጠ ነው። ሳሚያም እሱ ወደታሰረበት ክፍል ከገባች በኋላ ራሷን ታስተዋውቅና አጠገቡ ቁጭ አለች። ከዛም ከዚህ በኋላ እኔ ጠበቃክ ነኝ አለችው። በእርግጠኝነት ምንም ሳታጠፋ እንደታሰር ካምናለው፣ እናም ከዚህ እስር ቤት እንደማስወጣ ቃል እገባልሃለሁ አለችው። ምንም ሊያናግራት አልፈለገም። እንደውም ፊቱን አዞረባት። ሳሚያ የተለያዩ መንገዶችን ብትጠቀም ምንም ትኩረት ሊሰጣት አልቻለም። ከዛም እዛው እስር ቤት አካባቢ በዛ በኩል ሄሊኮፕተር ሲያልፍ ድምፅ ይሰማል። እስረኛውም ፊቱን የሄሊኮፕተሩን ድምፅ ወደ ሰማበት ያዞርና ሄሊኮፕተሩ በምን ያህል ፍጥነት እንደሄደና ምን ያህል ጫማ ከመሬት እንደራቀ በስነስርዓት ይነግራታል። ሳሚያም ይህንን ድምፅ ስትሰማ በጣም ነበር የደነገጠችው። ከዛም ፈጠን ብላ የድምፅ መቅጃዋን ከቦርሳዋ ውስጥ ታወጣና ትጠባበቅ ጀመር ታሪኩን እስኪነግራት። ይህም እስረኛ በጎረና ድምፁ አንድ ብሎ ታሪኩን መናገር ይጀምራል። ስሙ ቪር ይባላል። ከ22 ዓመት በፊት ቪር የህንድ የአየር ኃይል አባል ነበር። በዚህ መሃል ነው ሁለት ዜጎች በረዶ ላይ ሲንሸራተቱ ጉዳት ደርሶባቸው እነሱን ለማዳን ሄደው። በሌላ በኩል የፓኪስታን ዜግነት ያላት ዛራ የተባለች በጣም የሀብታም ልጅ ያስተዋውቀናል። ዛሬ ምሽት የቀለበት ፕሮግራሟ ነው። እናም ለዛ እየተዘጋጀች ነበር። አባቷ ጃሃንጊር ፓኪስታን ውስጥ በሚያደርጋቸው የፖለቲካዊ እንቅስቃሴ በጣም ይታወቃል። ይሄ የልጁም ጋብቻ ለሱ ጥሩ የፖለቲካ ጥቅም ይሰጠዋል። እናም በእነዚህ ሁለት ሀያላን ቤተሰቦች መሀል የሚደረግ ጋብቻ ለሁለቱም ቤተሰቦች በጣም ትልቅ ጥቅም አለው። ዛራም ቤተሰቦቿ የሚላትን ነገር የምትሰማ ልጅ ነበረች። ይህ ጋብቻ ለቤተሰቦቿ ምን ማለት እንደሆነ በደንብ አርጋ ነው የምታውቀው። ከሷም ምን እንደሚጠበቅ በደንብ ጠንቅቃ ታውቃለች። የቀለበት ስነስርዓቱን ተከትሎ ቤት ውስጥ አንድ ሀዘን ይፈጠራል። የቤተሰቡ አካል የሆነችው ቢቢ አሁን የሞት አፋፍ ላይ ነው ያለችው። እናም ከመሞቷ በፊት ለዛራ አንድ ነገር ትናዘዝላታለች። እኔ ከሞትኩ በኋላ አመዴ ህንድ ውስጥ ያለ ወንዝ ላይ ይበተን ትላለች። ዛራም የቢቢን ኑዛዜ ከሰማች